በሰላም በፍቅር ወደ ቤታቸው ገብተዋል። እንኳን ደስ አላችሁ። ቤታቸው ሲገቡ ደግሞ ያልጠበቁት ሰርፕራይዝ ነው የተደረጉት። እንግዲህ ፍፄ ከዛ ለጠል ብሎ መጥቶ ቤቱን ዲኮር አሰርተው በቃ አይደለ ፏፈሽ አድርገው ቤታቸውን ፈገግ ሳቅ ድምቅ አድርገው ጠብቀዋቸዋል ማለት ነው። እና እኛ ራሱ አልጠበቅንም የምር ማለት ነው። እነሱም በጣም ነበር ደስ ያላቸው ሲገቡ። ያልጠበቁት ነገር ነው እንግዲህ ከውጭ ጀምሮ እስከ ቤት ድረስ በሎን አድርገው ምናምን ዲኮር አድርገው ምናምን ነው የጠበቋቸው። እና ዲኮሩ ራሱ በጣም ነው የሚያምረው በጣም ማለት ነው። እኛ ደግሞ የሆነ ነገር አለ እንዴ ቤት ውስጥ ምር ሌላ አዲስ ነገርም ያለ መስሎን ነበረ ዲኮሩን ስናይ። ምክንያቱም በጣም ነው የሚያምረው ዲኮሩ በጣም ማለት ነው። እና እንዴ ሆ ይገባቸዋል። ለማንኛውም ይገባቸዋል። ሌላ ነገር ሁሉ ጠብቀን ነበር የምሬን እኮ ነው። እና የእንኳን ደህና መጣሽ የሀይሚዬ አቀባበል ነው እንግዲህ ይገባታል። ደስ ብሎናል የምር። የማያልፍ ቀን ግን ምንም ነገር የለም። እግዚአብሔርን ነው የምላችሁ። ማንኛችሁም በቃ በህይወታችሁ ላይ በጣም ከባድ ነገር ቢገጥማችሁ፣ ከባድ ፈተና ቢገጥማችሁ፣ በቃ በተለያየ በቃ በፍቅር ህይወታችሁም ይሁን በህመምም ይሁን በችግርም ይሁን ከባድ ሁኔታ ላይ ብትሆኑም እንኳን የምር ያ ቀን ያልፋል። በቃ ተስፋ እንዳትቆርጡ የምሬን ነው የምላችሁ። ምንም የማያልፍ ነገር እንደሌለ ነው የተማርነው የምር። አሁን በቃ ሀይሚ ከሀገር ለቃ ወጣች ሲባል በጣም ብዙዎቻችን ደንግጠናል። በቃ ተለያዩ ማለት ነው። በቃ ማለት እንደማይለያዩ እኮ ውስጣችን ያውቀዋል። ግን የምር ከሀገር ወጣች ሲባል እንዲህ በጣም ያልጠበቅነው ነገር ነበር የነበረው እና ክፍተታቸውን አንፈልግም ነበረ እና ያ ክፍተት ደግሞ በቃ ሲፈጠር በጣም አዝነን ነበረ። በጣም ደብሮን ነበረ። ምክንያቱም በጣም ብዙ ውጣ ውረድ ያዩ ልጆች ናቸው። በብዙ ፈተና ውስጥ ነው አልፈው እዚህ የደረሱት። እንዲሁም ደግሞ ተመልካቾቻቸው በጣም ከልባቸው ነው ከልባችን የምንወዳቸው ናቸው። የነሱ እንደዛ መሆን በጣም አስከፍቶን ነበረ። እነሱ ብቻ አይደሉም ለነሱ ህይወት መስዋዕት የከፈሉት። የነሱ አድናቂ ወዳጆችም በጣም ከነሱ ጋር ብዙ መስዋዕትን እየከፈልን ነው እንግዲህ እዚህ ድረስ የደረስ ነው። እና ያ ነገር ሲፈጠር በጣም አዝነን ነበረ። ልባችን ተሰብሮ ነበረ። ግን እግዚአብሔር መልካም ነው። የማያልፍ ነገር የለም። መፈተን ራሱ አንድ በቃ ትልቅ ነገር ነው። የምሬን ነው። እግዚአብሔር የሚወደውን ሰው ነው የሚፈትነው። በቃ ያ ፈተና ደግሞ ያልፋል። ምንም የማያልፍ ነገር የለም እና ያ ሁሉ ነገር አልፎ እንግዲህ ቅመምዬም ተመልሳ ከፍቅረኛዋ ጋር ወደ ቤቷ ገብታለች። ቤቷም ስትገባ ደስ የሚል ነገር ነው የጠበቃት። ምክንያቱም 3 ቀን 4 ቀን የሆነ ከዛ በላይ እሷ እንደውም እንዴ ከዛ በላይ እንጂ ወታበት የቆየችውን ቤት ተዘግቶ ወይ ደግሞ ጭር ብሎ አይደለም የጠበቃት። ደስ በሚል ሁኔታ ሞቅ ደመቅ አድርገው ነው የጠበቋት። ደስ ይላል። እንግዲህ የብሩክም ያክስቱ ልጅ ነበረች። ሴት ያለበት ቤት ደግሞ ደስ ይላል አይደለ? ከውጭ ስገቡ ቤቱ ተከፍቶ ሞቅ ብሎ ስታገኙት ያለው ስሜት ሌላ ነው እና የተዘጋ ቤትም ስላልገባሽ በጣም ደስ ብሎናል። ፍፄንም እናመሰግናለን። እንግዲህ ከዛ ቀድመህ ፈጠን ብለህ ከሁሉም ነጠል ብለህ መተህ በቃ ሲገቡ ደስ እንዲላቸው ብለህ በቻልከው መጠን የቻልከውን ነገር አድርገሃል። እናመሰግናለን። ፈጣሪ ደግሞ ከዚህ በላይ ፍቅራቸውን በደንብ ጥንክር ብሎ እነሱም በቃ ወደ ቁም ነገር እንዲገቡ የኛም ጸሎታችን ነው። ምክንያቱም በቃ ይበቃቸዋል። ከዚህ በላይ እየሰሩ ነው ስራቸውንም የራሳቸው የሆነ ነገር አላቸው። በእርግጥ ያው በኪራይ ቤትም ቢሆኑ አዲስ አበባ ላይ ግን ደግሞ ነገ ሰርተው አብረው አሁንም አብረው እየሰሩ የመጡ ናቸው። አሁንም ነገም አብረው እየሰሩ የራሳቸው የሆነ ነገር መያዝ ይችላሉ። ግን ደግሞ በቃ እኔ አላቅም ወደ ቁም ነገር ቶሎ ቢገቡ ደስ ይለኛል እንደ ራሴ ማለት ነው። ብሩኬም ሽማግሌ ብትልክ መካከላችሁ የሚመጡ ሰዎች ይቀርፋሉ። በቃ ቁርጣቸውን የሚያውቃሉ። ማንም በመካከላችሁ እየመጣ እንደፈለገ ጨፍሮ አይወጣም ማለት ነው። ስለዚህ በቃ አሁን ወደ ቁም ነገር መግባት አለብህ ብዬ ነው የማስበው። ብሩኬ ምንም የምታቃጥለውም ጊዜ የለህም። ምክንያቱም ያስፈራል። እንኳን ለእናንተ እኛ ራሱ እንፈራለን። ከዚህ በኋላ የሆነ ችግር ቢፈጠርስ በመካከላቸው በቃ የሆነ ነገ ተነስታ ሀይሚ ሄዳለሁ ብትልስ በቃ የሆነ ነገር ቢፈጠርስ የሆነች ሴት መታ ብትበጠብጣቸውስ የሆነ ወንድ መቶ ቢበጠብጣቸውስ ካሳለፋችሁት ካየነው አንጻር ስጋት ነው ለኛም የምር በቃ ነገ የሆነ ነገር ክፍተት እንዲፈጠርባችሁ በጣም አንፈልግም። የሆነ እንሰጋለን ሁላ ማለት ነው። ያ ነገር እንዲፈጠር እስካሁን ያሳለፋችሁት ነገር አንዷም እንድትደገም አንፈልግም በእናንተ ህይወት ላይ እና በቃ ከዚህ በላይ ቢበቃችሁ አውሩበትና ወደ ቁም ነገር ብትገቡ ብሩኬም ሽማግሌ ብትልክ ብትጠቃለሉና በቃ ባልና ሚስት መሆናችሁን በህጋዊም በሁሉም ነገር አሳውጃችሁ
ሁሉም ሰው ስነ ስርዓቱን ይዞ የራሱን ህይወት እንዲኖር ብታረጉ፣ ወደ እናንተ ማንንም ሰው ጣልቃ እንዳይገባ ብታረጉ ጥሩ ነው ብዬ ነው የማስበው። ከዚህ በላይ ምንም የምታቃጥሉት ጊዜ የለም፣ ምንም ማለት ነው። ምክንያቱም ከምንም ተነስታችሁ አብራችሁ ሰርታችሁ ተለውጣችሁ የመጣችሁ ልጆች ናቸው። አሁንም ደግሞ አብራችሁ እየሰራችሁ ብዙ ነገር ላይ መድረስ የምትችሉ ልጆች ናችሁ እና ትዳር ስለያዛችሁ ወይ ደግሞ ትዳር ውስጥ ስለገባችሁ ምንም የሚቀነስ ነገር የለም። እንደውም በቃ በትዳር ስትባረኩ ብዙ ነገሮችን እያተረፋችሁ በብዙ ነገሮች እየተባረካችሁ ነው የምትሄዱት እና ትዳር ውስጥ መግባቱን ባትፈሩት ብትገቡ በቃ ወደ ገደለው ገብታችሁ እኛንም ረፍት ብትሰጡን ደስ ይለናል። የምር አንዱ በመጣ አንዱ በወጣ አንዱ በገባ ቁጥር እኛም ተሳቀቀን የምር ተሳቀን ልንሞት ነው እንዴ። ነገስ ምን ይፈጠር ይሆን? በቃ የሆነ እንደዛ እንዳንል ተመልካችም እፎይ ብሎ በቃ በሙሉ ልብ ምንም ስጋት ሳይኖርበት እናንተን ማበረታታቱን እንዲቀጥል እናንተም ደግሞ ሰላማችሁን አግኝታችሁ በደስታ በቃ ምንም ኮሽታ ሳይኖር ህይወታችሁ ላይ ደስተኛ ሆናችሁ ህይወታችሁን ለመኖር ወደ ገደለው ግቡ። በቃ እንዴ ግቡ። የምር ዛሬ ብሩኬ የሆነ ነገር አንስቶ ነበረ። በቃ እኔና ሀይሚ በተጣላንበት ሰዓት አብዛኛው ሰው አንድነታችን የሚፈልግ ቢኖርም ብዙ ሰው ደግሞ የእኛን አንድነት የማይፈልግ ነበረ። እንደውም ከኔ ጓደኞች ውስጥ ከሱ ጋር ትሆን ሀይሚ ከሱ ጋር ትሆን እያሉ ሁሉ መልእክት ሲልኩ ነበረ። ከሱ ጋር ትቀጥል። እኔ በጣም ነው የሚያሳፍረው እንደዚህ ብላችሁ የጻፋችሁ ሰዎች ግን ኧረ ውርደት ነው። ዛሬ ላይ እንዴት ታፍሩ ይሆን? የምር የሆነ በጥንዶች ወይ በፍቅር ወይ በትዳር መሀል አትግቡ ሲባል በቃ እውነት ነው። የምር ይሄ ነገር በጣም ትክክለኛ ነገር ነው። የምሬን ነው የምላችሁ። ምክንያቱም እነሱ ዙረው አንድ ሲሆኑ እነዛ ሰዎች ናቸው የሚያፍሩት፣ መሀል ላይ ገብተው ሲጨፍሩ የነበሩት ማለት ነው። እና እንደው አሁን ስታስቡት ሀይሚ የብሩክ ፍቅረኛ ናት አይደለ? ከብሩክ ጋር ተጣላችና ከብሩክ ጓደኞች ውስጥ መርጣችሁ ከእንትና ጋር ሁኚ ከእንትና ጋር ቀጥ አይባልም። የምር ያሳፍራል ሁላ። ኧረ በስመ አብ። ሰው ግን እንዴት ነው? እኔ እንጃ አላውቅም። ብቻ ስሜታዊ ሆናችሁ ይሁን የምር ለብሩኬ ከባድ ጥላቻ ኑሮባችሁ ይሁን እኔ አላውቅም። የምር ነውር ነው ግን እንደዚህ አይባልም እንዴ። አሁን ብሩኬ ከሀይሚ ጓደኛ ጋር ቢሆን ደስ ይላችኋል? አይላችሁም አይደል? በጣም ነው የሚደብረው ሁላ። ስለዚህ ልክ እንደዛ ሀይሚም ከብሩኬ ጓደኞች ጋር ሁኝ ማለት በጣም ነው የሚደብረው፣ ያስጠላል ሁላ ማለት ነው። እና ተቆጣው፣ ተማሩበት። የምር ብዙዎቻችሁ ተማሩ። ጣልቃ አትግቡ። በቃ የምሬ ነው። ብትችሉ መልካም ነገር እየጻፋችሁ ማበረታታት። በመካከላቸው እንኳን ጸብ ሲፈጠር አረ እናንተ ጸብ አያምርባችሁም፣ ፍቅር ነው እንጂ የሚያምርባችሁ። እንዴት ተረጋጉና አውሩ። ችግራችሁን ሁለታችሁ ብቻ ቁጭ ብላችሁ አውሩና ፍቱ። ሶስተኛ ወገን አታስገቡ። እስኪ ቁጭ ብላችሁ አውሩ። እስኪ ለራሳችሁ ጊዜ ስጡ። እስኪ ወደ ሆነ ቦታ ሄዳችሁ የሆነ ጊዜ አሳልፉ። አየር ተቀበሉ። ከጓደኞቻችሁም እስኪ ዘወር በሉና ለራሳችሁ ጊዜ ስጡ ምናምን እያላችሁ ጥሩ ኮመንት ጻፉ እንጂ በቃ የሆነ ልክ ክፍተት በተፈጠረ ቁጥር በሱ በኩል የሆነ ነገር በሷ በኩል የሆነ ነገር አይባልም። የምር ነውር ነው፣ ያሳፍራል ሁላ። የምሬ ነው የምላችሁ። ቅድም ሲል እንደዚህ የሚያላለ እንዴ ነው ያልኩት። የምር ኧረ ውርደት ነው። እና ለማንኛውም አላቅም። እናንተም ያው በንዴት ስሜታዊ ሆናችሁ ሊሆን ይችላል ያን ነገር በሰዓቱ ያላችሁት። ግን በቃ ተማሩ። ሁሉም ሰው ካለፈው መማር አለበት። እነሱም ካለፈው ከሆኑት ነገሮች ሁሉ መማር አለባቸው። ተመልካችም እንደዛው። በፍቅር መካከል ጣልቃ መግባት ምን ያክል ውርደት እንደሆነ መማር አለበት ብዬ ነው የማስበው። ግን ደግሞ በዛው ልክ ምርጥ ፋሚሊዎች ሁለቱንም ባንድ ይዘው የሚጓዙ በጣም ልዩ የሆኑ የጨረቃ ፋሚሊዎች አሉ። ለነሱ እኔ አላቅም። የምር ነው የምላችሁ፣ ይለያሉ። በቃ ትክክለኛ እውነተኛ ወዳጅ ማለት ነው። ክፍተት ተፈጠረ ክፍተት አልተፈጠረ የማይቀየሩ የማይለወጡ በቃ አንድ መስመር ቀጥ ያለ መስመር ይዘው የሚራመዱ ልዩና ምርጥ የሆኑ የጨረቃ ፋሚሊዎች አሉ። ለነሱ ምስጋና ይገባል። ሁሌም አንደኛ ናቸው። የምር ማለት ነው። እና ግን ደግሞ የምትከፋፈሉ ሲጣሉ የምትከፋፈሉ አንድ ሲሆኑ ደግሞ አንድ የምትሆኑ እናንተ ተስተካከሉ፣ ወደ አንድነት ኑ። ምክንያቱም በቃ ይሆናል አይደል? ተከፋፍሎ መረጋገጥ ለማንም ስለማይጠቅም በአንድነት ባልና ሚስት ናቸው። በአንድነት አንድ ሁነን ይዘን በቃ መሄድ ነው ያለብን። እና በቃ ይሄን ነው የምላችሁ። ብቻ ደስ ብሎናል። እግዚአብሔር ደግሞ ፍጻሜያቸውን ያሳምርላቸው፣ ለቁም ነገር ያብቃቸው። ድጋሚም በቃ መጥፎ ነገር ውስጥ እንዳይገቡ ፈጣሪ በቃ የሚመጣውን ችግር በሙሉ ከሩቁ ያስቆምላቸው። ከዛ ውጭ እንግዲህ እኛ የምንወዳቸው የጨረቃ ፋሚሊዎች ሁሌም ከጎናቸው ነን፣ በክፉም በመጥፎም ሁሌም ማለት ነው ከነሱ ጎን ነን። በቃ ከፈጣሪ በታች እኛ ከነሱ ጋር ነን።
እነሱም ደግሞ እንግዲህ ጥሩ ጥሩ ነገር ለተመልካች እንደሚያመጡም ተስፋ እናደርጋለን። ከጭቅጭቅ ከጸብ ነጻ ማለት ነው።